ምድር ላይ ሐሜተኞች ብዙ ናቸው። አሁን በዚህ ሰዓት ስለናንተ ጥሩ ወይም መጥፎ ነገር እያወሩ ይሆናል። ግን አስባችሁ ታውቃላችሁ? የናንተ የራሳችሁ የምትሏቸው የቅርባችሁ የሆኑት ስለማንነታችሁ ጠንቅቀው ያወቁ ለምን መጥፎ ያስወርባቸዋል? ይህን እንዳደርጉ የሚያስገድዳቸውስ ምንድነው? ምክንያታቸውስ? በዚህ ቪዲዮ ይህን እንዳደርጉ የሚያስገድዳቸውን 3 ምክንያቶች እንመለከታለን። አስተውሉ። ይህ እናንተ ጥሩ ናችሁ ሳላችሁ መጥፎ ስለሚያስወርባችሁ ሰው ብቻ ነው። ቪዲዮውን ላይክ በማድረግ ጀምሩ። ስለናንተ መጥፎ እንዳወሩ የሚያደርጋቸው 3 ምክንያቶች። አንደኛ፣ የእናንተን ደረጃ መድረስ ስላልቻሉ ነው። ሰዎች ብዙ ጊዜ እናንተ ከደረሳችሁበት ቦታ ካልደረሱ ስለደረሱ ሰዎች አዎንታዊ አመለካከት አይኖራቸውም። ለፍታችሁና እንኳን ጥራችሁ ሀብታም ብትሆኑ ከመናፍስት አሰራር ጋር ማገናኘታቸው የተለመደ ነው። ድሮ ጠንቋይ ቀልቦ ይባል ነበር። አሁን ደግሞ ኢሉሚናቲ በሚል ቅርጹን ቀይሮ መጥቷል። ስለዚህ ስለናንተ መጥፎ እንዳወሩ ከሚያደርጓቸው ምክንያቶች መካከል አንደኛው እነርሱ የእናንተን ደረጃ ባለመድረሳቸው ነው። ሁለተኛ፣ እናንተ ያላችሁ እነርሱ ስለሌላቸው ነው። ይህ ማለት እናንተ በተሰጣችሁ የተፈጥሮ ስጦታ ላይ በሚያድርባቸው ልዩ ፍላጎት ወይንም ቅናት፣ ምናልባትም ፈጣሪ አእምሮ ካላችሁ፣ ታለንት ከሆናችሁ፣ ተናግራችሁ ማሳመን የሚወደድ ባህሪ ካላችሁ፣ በተፈጥሯችሁ ሰዎች የሚወዷችሁ ከሆነ፣ ብዙ ስጦታ የተቸራችሁ ስትሆኑ የእነርሱን አለመቻል አጉልታችሁ ስለምታሳዩአቸው ነው። ያላቸው አማራጭ የእናንተን ስም ማጥፋት ይሆናል። ስለዚህ ሁለተኛው ምክንያት እናንተ ያላችሁ እነርሱ ስለሌላቸው ነው። ሶስተኛውና የመጨረሻው እናንተን ለመምሰል ሞክረው ስላልተሳካላቸው ነው። ይህ እናንተ አሪፍ ነገር የሚወደድ የለውጥ ጉዞ ላይ ከሆናችሁ እናንተን ለመምሰል ይሞክራሉ። ካልተሳካላቸው በቅናት መንፈስ የእናንተን ስም ማጥፋት ይመርጣሉ። ይህ አንድን ታሪክ ያስታውሰኛል። አንድ ጊዜ ቻርሊ ቻፕሊን የመምሰል ውድድር ተዘጋጅቶ ራሱ ዋናው ቻርሊ ቻፕሊን ተወዳድሮ 37ኛ ወጣ። አይገርምም? ራሱን በመምሰል የበለጡት 37 ሰዎች ነበሩ። አያችኋ? ይህ የሚነግረን እናንተ ኦሪጂናል ስትሆኑ ብዙ ሰው እናንተን ለመምሰል ይሞክራል። ግን በአጠቃላይ ዓለም ላይ እናንተ መሆን የምትፈልጉትን ያንን መልካም፣ በጎ፣ ቀና አሳቢ ሰው ሁኑ። ከዛ ውጭ ስለሚወራው አትጨነቁ። ሁሉም የራሱ ድክመት፣ ስንፈት፣ ልፍስፍስና ማስታገሻ የእናንተን ስም ያጎድፋል። ቦታ አትስጡ። በአጭሩ ስለናንተ የሚያወሩ መጥፎ የሚያወሩ ሁሉ የቅናት መንፈስ ያደረባቸው ናቸው። ቅናት ደግሞ ስር በስር ራሱን ቅናተኛውን ያዳክማል። መሲ ነበርኩ። ከተመቻችሁ ላይክ አድርጉ። ቤተሰብ ካልሆናችሁ ደግመን እንድገናኝ ሰብስክራይብ ያድርጉ። እናመሰግናለን።